መልእክት ካለ ማስተላለፍ ትችላለህ። ዛሬ አውሮፓ ነው ያለን። እስኪ ለምን እንደሆነ ታውቃላችሁ? ያው ብርድ ጠልተን ነው። እዚህ ዱባይም ብርድ አለ። ምን እናድርግ ታዲያ? በቃ አሁን አውሮፓ ናፈቀኝ። አስጠላኝ። ኧረ በመረት አውሮፓ ሙቀት ነው እንዴ? ሙቀት አለ እንዴ እዛ? አይደለም በቃ ብርዱ ካልቀራ እዛ ሄዳለሁ። ኦኬ ማየት ይቻላል። አንተ በራ አንተ መልእክት ለኢትዮጵያ ህዝብ። ኦኬ ቀጥል። ኦኬ ወደ ካናዳ ካም ባክ። አሁን ካናዳ ነው ያለሁት። ዱባይ ይመስላል አሁን። ኧረ ይመስላል። ይሄ ዱባይ አይደለም ባይዘው አውሮፓ ነው። ይሄ እዚህ በረዶ አለ ምን አለ ወዲህ ያሉት አሁን አሰሪ ነኝ። ምርጥ ጎበዝ ሰራተኛ ነው። ይሄ ምርጥ ጎበዝ ሰራተኛ በደንብ ይሰራል። እስቲ ወዲህ ያዛ ይሄ ውሃ ማለት ነው። ከኢትዮጵያ የመጣሁት ውሃ ነው። እሺ አገሬን አልወዳትም። ስንት ብር ነው እዛ ይሄ ውሃ እዛ ኢትዮጵያ ውስጥ? ኢትዮጵያ ትንሽ ብር ነው። እዚህ ሀገር በጣም ኤክስፔንሲቭ ነው። ሚሊዮነር ዶላር ነው አሁን ይሄ ውሃ የምገዛበት። የለውማ ምን አለ ውስጥ ምን አለ ውሃው? ምን አለ? ይሄ ደግሞ ከአውሮፓ ሀገር ነው የተላከልኝ ውሃ። ውሃዬን ራሱ እኔ ከዱባይ ምናምን አልጠጣም። ከአውሮፓ ሀገር ነው የማጣልኝ ባዶ። ታንኪዩ እናመሰግናለን።